ይህ በነብዩ ቲቢ ጆሹዋ የቀረበው የእውነተኛ አማኞች ሚስጥር The Secret of True Believers። በዚህ ትምህርት ውስጥ በጥልቀትና በዝርዝር ሲተነተን የሚከተሉትን ዋና ዋና ነጥቦች ይይዛል። የስብከቱ መግቢያ። ስብከታቸውን ከመጀመራቸው በፊት የተመልካቾችን ልብና መንፈስ ለሚቀጥለው ትምህርት ለማዘጋጀት የተጠቀሙበት ሲሆን በውስጡ የሚከተሉትን አራት ዋና ዋና ነጥቦች ይይዛሉ። ለዓለም አቀፍ ተመልካቾች የቀረበ ሰላምታ፣ ስለ ጊዜ የሚሰጥ ከፍተኛ ምስጋና፣ ሶስተኛ ከኢየሱስ ጋር የመቆየት በረከት፣ አራተኛ የድልና የምስጋና ድምፅ ናቸው። የስብከቱ ዋና ዓላማ አማኞች በሕይወታቸው ለሚገጥሟቸው ተግዳሮቶች ያላቸውን አመለካከት እንዲቀይሩና በመንፈሳዊ ሕይወታቸውን እንዲበስሉ ለማድረግ ነው። ዋና ዋና ግቦችም የሚከተሉት ናቸው። ለመከራ የሚሰጠውን ትርጉም መቀየር። አማኞች በሕይወታቸው የሚመጡ ስድቦችን፣ ስደቶችን፣ ፈተናዎችን እንደ ውድቀት ወይም እንደ እግዚአብሔር ቁጣ ሳይሆን ለታላቅ መንፈሳዊ እድገትና በረከት የሚረዱ መሳሪያዎች አድርገው እንዲመለከቱ ማስተማር ነው። ሁለተኛ፣ የእምነትን እውነተኛነት ማረጋገጥ። እውነተኛ ክርስትና የሚመዘነው ነገሮች ሁሉ በሰላም ጊዜ ሳይሆን ማዕበልና ፈተና ሲመጣ መሆኑን ማስገንዘብ ነው። አማኞች በፈተና ውስጥ በማለፍ እውነተኛ ማንነታቸውን፣ ጥንካሬያቸውን እንዲያውቁ ማድረግ ነው። ሶስተኛ፣ የልብና የአፍ አንድነት መፍጠር። ብዙ ክርስቲያኖች በአፋቸው የሚናገሩትን በልባቸው የሚያምኑት የተለያዩ በመሆኑ ጸሎታቸው አይመለስም። ስለዚህ የዚህ ስብከት ትልቅ ዓላማ አማኞች ተግባራቸውን፣ ንግግራቸውን፣ የልብ እምነታቸውን በማጣጣም ውጤታማ መንፈሳዊ ሕይወት እንዲመሩ መርዳት ነው። አላይመንት ይባላል። በችግር ጊዜ መረጋጋትና ማስተማር። ሰይጣን የተሸነፈ ጠላት መሆኑን በመረዳት በማንኛውም የሕይወት ማዕበል ውስጥ አማኞች ከመደናገጥ ወጥተው በመንፈስ ቅዱስ ድምፅ ሰላም ውስጥ እንዲመላለሱ ማበረታታት ነው። ፈተና እንደ መሸጋገሪያ ድልድይ ማሳየት። ማንኛውም የሚያጋጥም ችግር፣ ህመም፣ ድህነት ወይም መቆም መድረሻ ሳይሆን ወደ ላቀ ስኬትና ደረጃ የሚያሸጋግር የመሸጋገሪያ ነጥብ መሆኑን በማሳየት ለአማኞች ተስፋና ብርታት መስጠት ነው። ባጭሩ የስብከቱ ዓላማ አማኙን ከሁኔታዎች ተገዥነት አውጥቶ በፈተና ውስጥ በረከትን የሚያይ ድል አድራጊ ክርስቲያን እንዲሆን ማብቃት ነው። ፈተና እንደ መንፈሳዊ መሳሪያ ትራያል አስ ኤ ዌፐን። ነቢዩ እንደሚሉት ለዓለም ሰዎች መከራ፣ ስድብ፣ ስደት እንደ ቅጣት ወይም እንደ ውድቀት ይታያል። ለክርስቲያን ግን እነዚህ ነገሮች ምስጢራዊ መሳሪያዎች ናቸው። በያዕቆብ ምዕራፍ 1 ቁጥር 2 እስከ 4 ድረስ በመጥቀስ ማንኛውም አይነት ፈተና፣ ድህነት፣ ህመም፣ መጠላት ሲመጣ አማኞች እንደ ፍጹም ደስታ ሊቆጥሩት እንደሚገባ ያስተምራሉ። ምክንያቱም ፈተና የእምነት ጥራትን ይፈትናል። ሁለተኛ፣ ፈተና ትዕግስትንና ጽናትን ይወልዳል። ሶስተኛ፣ አንድን አማኝ ለበለጠ በረከትና መንፈሳዊ ብስለት ብቁ ያደርገዋል። የልብ ስነ ስርዓትና ተግቶ መጸለይ ዲሲፕሊን ኦፍ ዘ ሀርት። ትጉና ጸልይ በሚለው ቃል ዋች ኤንድ ፕሬይ የሚል ትርጉም እናገኛለን። ወይም በእንግሊዝኛ ዋች ኤንድ ፕሬይ የሚል። ዋች ኤንድ ፕሬይ ማለት አይተ ጸልይ ማለት ነው። እንደ ቲቢ ጆሹዋ አስተምሮ የሚለውን የመጽሐፍ ቅዱስ ቃል ነቢዩ ሲያብራሩት መጋት ወይም መተንተን ማለት ከጸሎት በፊት ልብን ማዘጋጀት ማለት እንደሆነ ይገልጻሉ። ስለዚህ መትጋት የሚለው ከጸሎት በፊት ራስን ከእግዚአብሔር ጋር ለማቅረብ ዝግጁ መሆን ማለት ነው። በትክክለኛው ደግሞ ትርጉም ስናየው ዋች ኤንድ ፕሬይ ማለት ነው። ይመልከቱና ይዩና ይጸልዩ ማለት ነው። ስለዚህ መሳሪያችን፣ የጦር መሳሪያችን መሳሪያው ዝም ብሎ እንዳይባክን፣ ኃይላችን፣ ጉልበታችን እንዳይባክን አይቶ መጸለይ የተሻለ ነገር ይሆናል። ምክንያቱም በመንፈስ ቅዱስ ምሪት ስለምንጸልይ መንፈስ ቅዱስ ያሳየን ነገር ላይ በደንብ አድርገን መጸለይ መቻል አለብን። ለዛ ነው ዋች ኤንድ ፕሬይ የሚለው። የማሰላሰል ህግ ነው። ሁለተኛ ለማሰላሰል ወይም ለማሰብ የማይመጥን አይምሮ ላይ ሆነን
እያሰላሰልን ከሆነ ትክክል አይደለም። ስለዚህ ንጹህ ልብ ይዘን አንደኛ ማሰላሰል ነው። ሁለተኛ ደግሞ የምናሰላስለው በአእምሯችን የምናስበው ነገር ከአፋችን ጋር አንድ አይነት መሆን መቻል። ስለዚህ በልባችን ውስጥ መጥፎ ነገር እያሰብን በአፋችን ጥሩ ነገር መናገር አንችልም። የልብና የአፍ አንድነት። ብዙ ሰዎች በአፋቸው ኢየሱስ ይላሉ፣ ነገር ግን ልባቸው በጭንቀትና በድንጋጤ የተሞላ ነው። ጸሎት የሚመለሰውና መንፈስ ቅዱስ የሚሰራው ልባችንና አፋችን አንድ አይነት ቋንቋ ሲናገር ብቻ ነው። ከመደናገጥ ነፃ መሆን፣ ቪክቶሪ ኦቨር ፓኒክ። አማኝ በችግር ጊዜ ሊያሳየው የሚገባ ትልቁ ምላሽ አለመደናገጥ ነው። ድንጋጤ የመንፈሳዊ ድክመት ምልክት ነው። ሰይጣን ቀድሞውኑ የተሸነፈ ጠላት መሆኑን ማወቅ አለበት። በድንጋጤ ውስጥ ሆኖ ትክክለኛ ውሳኔ መወሰን አይቻልም። ስለዚህ ማዕበል በሚነሳበት ጊዜ ጸጥ ብሎ የእግዚአብሔርን ድምፅ መስማት የእውነተኛ አማኞች ትልቁ ሚስጥር ነው። መከራ እንደ መሸጋገሪያ ነጥብ፣ ትራያል አስ ትራንዚት ፖይንት። ነቢዩ መከራን ከአንድ አገር ወደ ሌላ አገር በሚደረግ ጉዞ ላይ ካለ ጊዜያዊ ማቆሚያ ጋር ያመሳስሉታል። ነቢዩ መከራን ከአንድ ሀገር ወደ ሌላ ሀገር በሚደረግ ጉዞ ላይ ካለ ጊዜያዊ ማቆሚያ ትራንዚት ፖይንት ጋር ያመሳስሉታል። ያለበት ችግር መድረሻ ሳይሆን ወደፊት ወደሚጠብቅ ታላቅ ስኬት የሚያሸጋግር ድልድይ ነው። ሕመምህ ወይም ድህነትህ አዲስ የመንፈሳዊ ሕይወት ምዕራፍ እንድትጀምር የበለጠ እንድትጸልይና ወደ እግዚአብሔር እንድትቀርብ የሚያስገድድህ ሁኔታ ነው። የፈተና አስፈላጊነት ለእድገት። ኖ ፕሮሞሽን ዊዛውት ኤግዛሚኔሽን። በምድራዊ ትምህርት ቤት ውስጥ ያለ ፈተና ወደ ቀጣዩ ክፍል ማለፍ እንደማይቻል ሁሉ በመንፈሳዊ ሕይወትም ያለ ፈተና እድገት የለም። ፈተናዎች እኛ ማን እንደሆንን የሚያሳዩ መስታወቶች ናቸው። ሁኔታዎች ሰላም በሆኑበት ጊዜ ማንኛውም ሰው አማኝ ሊመስል ይችላል። እውነተኛ ማንነት ግን የሚታወቀው ነገሮች ተስፋ አስቆራጭ ሲሆኑና ማዕበል ሲነሳ ነው። ማጠቃለያ፣ ነቢዩ ቲቢ ጆሹዋ ክርስቲያኖች ተግባራቸው ከቃላቸው ጋር እንዲያጣጥሙ ያሳስባል። ማች ዩር አክሽን ዊዝ ዩር ወርድስ። በኢየሱስ ስም ስንል በልባችን ያንኑ ማመን አለብን። ችግሮች ሲመጡ ከመሸሽ ይልቅ በውስጣቸው ያለውን በረከት መፈለግ። ምክንያቱም እነዚህ ችግሮች እናንተን ለማሻሻል እንጂ እናንተን ለመጉዳት የሚመጡ አይደሉም። ይህን ትምህርት ከወደዱት ላይክን ሼር በማድረግ ይተባበሩ። ተባረሩ። ሻሎም። በሚቀጥለው ትምህርት እስከምንገናኝ ድረስ ከእግዚአብሔር ጋር አብራችሁ ቆዩ። በጌታ ኢየሱስ አሜን። ይሁን ለጥቅም